ሰላም ውድ ዘመዶቼ እንደምሰንበታችኋል? ሰላም ናችሁ? እግዚአብሔር የተመሰገነ በጣም ሰላም ነኝ። እንግዲህ ዛሬ ትንሽ በጣም ፀሐይ ስለወጣ መነጽር አድርጌያለሁ። ምናልባት እንግዲህ ሰራዊት ፍቅሬን ከመሰልኳችሁ ከፍተኛ ይቅርታ ጠይቃለሁ። ወደ መጣሁበት ዓላማ ልመለስ። እንግዲህ ባለፈው ካስታውሳችሁ በአንድ ቪዲዮ ላይ ስለ ሂውማን ሄር በተለይም ከዚህ ከሩቅ ምስራቅ ኤሽያ አካባቢ ከሰው ፀጉር ላይ እየተላጨ የሚመጣውን ሂውማን ሄር በውስጡ የነዛ የሰዎቹ መንፈስ አብሮ ተከትሎ ይመጣል የሚል አንድ ቪዲዮ ሰርቼ እንደነበር ታስታውሳላችሁ። ያንን ቪዲዮ በጣም በሚገርም ሁኔታ ብዙ ሰው አይቶታል። which is good awareness መፍጠሩ ነው ዋናው። ታችም ኮሜንት ያነበባችሁ ሰዎች ካላችሁ እኔ ያነሳሁትን ሐሳብ በትክክል የሚረዱ በህይወታቸው ውስጥ የተከሰተ በተለይ ወንዶች ፍቅረኞቻቸው እንደ ድሮ ትዝ ይላችኋል ማያ የሚባል ፊልም አለ የሚቀያየሩት እንደዛ ባህሪያቸው እየተቀያየረ ያስቸገረባቸው ወንዶች መጥተው በኮሜንት መልክ አዎ እንደዚህ አይነት ነገር ፍቅረኞቻችን ላይ የባህሪ መቀያየር እንታዘባለን የሚል ኮሜንት ጽፈዋል። ሄዳችሁ ማየት ትችላላችሁ። ያ ማለት ምንድነው እውነተኝነቱ ምን ያህል እንደሆነ እንድታውቁ ከማለት አንፃር ነው። ዛሬ የመጣሁበት ዓላማ ከፀጉር ጋር በተገናኘ ሲሆን አዲስ በወጣው ጥናት ደግሞ በተራችሁ ፕላስቲክ ማን ሄር ካላረገን ብላችሁ የመጣችሁ አላችሁ። ደግሞ እንዳማራጭ እሱ እንኳን ቢቀር ይሄኛውን ብናረግስ ብላችሁ ኮሜንትም ተመልክቻለሁና በዚህም በዛም ብቻ ከእግዚአብሔር ትእዛዝ ውጪ ለመውጣት የምትፍጨረጨሩበት የምትሄዱበት መንገድ መጠኑ በጣም ያሳዝናል። ለማንኛውም ልቦናችሁ ቢደፈንም ከመናገር ወደ ኋላ አይደለም። ምክንያቱም አንድ ሁለት ነፍስ ብትመለስ ለኔ ትልቅ እርካታ ነው። ከዛ አንፃር ነው እዚህ መጥቻው እንደዚህ ፊት ለፊት ማወራው። እሺ አሁን የመጣውን ደግሞ አዲስ ጥናት ላሳያችሁ። በዓለም አቀፍ ሚዲያዎች በጣም ተዘግቧል። ከማርች 8 ጀምሮ ማለትም አሁን ወሩ ሊመጣ ነው። በጊዜ ማጣት ምክንያት እስከዛሬ ያዘገየሁት እንጂ በወቅቱ በነገራችሁ ደስ ባለኝ ነበር። እሱ ምንድነው የዚህ ሂውማን ሄር እንደሚባለው ሁሉ በፕላስቲክ የሚሰራው ብዙዎቻችሁ ዊግ የምትሉት የሱ ደግሞ ሳይድ ኢፌክቱን አሁን ከዚህ ቀጥሎ አሳያችኋለሁ። ይህ ሰው እንዴት አድርጎ የፕላስቲኩን ፀጉር እንደሚሰራ ተመልከቱ። ይህ የሚሰራው የፕላስቲክ ፀጉር መነሻው የሚመጣው ከነዳጅ ድፍድፍ ተረፈ ምርት ነው። እሺ ይሄ የምትለብሱት ፀጉር የሚሰራው ከነዳጅ ድፍድፍ ተረፈ ምርት ነው። ወደ ፕላስቲክነት ከተቀየረ በኋላ እሱን እንደምታዩት ልክ እንደ በምስር ሳይዝ አድርገው ተፈጭቶ ይመጣና ያው እንደምታዩት ልጁ ራሱ ችሎታ አለው እንዴት አድርጎ እንደሚሰራ። በእንደዚህ አይነት መልክ ነው የፕላስቲኩን ዊግ የሚሰራው። አሁን ችግሩ የቱ ጋር ነው ብለው ሲባል በዚህ ቁስ ውስጥ የዚህ የነዳጅ ተረፈ ምርት ውስጥ ከፍተኛ የሆነ ሊድ የሚባል ኬሚካል አለ። ይህ ኬሚካል በሰውነታችን ውስጥ ዘልቆ ከገባ በኋላ ይህንን ዊግ አብረነው ስንተኛ፣ አብረነው ስንወጣ፣ አብረነው የትም አብሮ ይዞራል አይደል? አብሮን ይገባል፣ አብሮን ይወጣል። ጥላችሁ ማለት ነው በሌላ አባባል። እና በዛ መሰረት ወደ ሰውነታችን ዘልቆ የሚገባ ሊድ የሚባል ኬሚካል አለ። በዚህ ዊግ ውስጥ በከፍተኛ መጠን ተገኝቷል። ስለዚህ የዚህ ሳይድ ኢፌክቱ ደግሞ ከዚህ ቀጥሎ የምነግራችሁ ባህሪ ወይንም የህመም ምልክት በህይወታችሁ ውስጥ ይከሰታል። እውነትም ሳስበው በአሁን ሰዓት አብዛኞቻችሁ የኛ እህቶች ይቅርታ አድርጉልኝ አመመኝ የማይል የለም። እኔ ስሰማ በተለያዩ አጋጣሚዎች ሰላም ነሽ እንዴት ነሽ ምን አሞኝ ምን ራሴን ይላሉ። የመጀመሪያ ምላሳችሁ ላይ የማትጠፋ በሽታ ራሴን አመመኝ፣ ማይግሬን አለብኝ፣ ሆዴን ቆረጠኝ፣ አቅለሸለሸኝ የምትሉት እያንዳንዷ ምልክት ሁሉ በዚህ ኬሚካል ብቻ የሚመጣ የመነሻ ምልክት ነው። እሱም ብቻ አይደለም፣ ካንሰር የደም ካንሰር ሁሉ እንደሚያመጣ ጥናቱ ያመለክታል። Hair is an integral part of being a woman, but especially a black woman, whether it's wearing it natural, straight, or in a protective style. But some studies show several styling products used for black women's hair can often have potentially dangerous or some unregulated chemicals. The National Library of Medicine finds some chemical hair relaxers, for example, have been linked to an increased risk for breast and uterine cancer for some postmenopausal black women who frequently use those products over those who don't. ምኑ ይህ የፕላስቲክ ዊግ በዚህ ጉዳይ ላይ በቂ ሪሰርች ማድረግ ፈልጋለሁ ብላችሁ በግል መታችሁ ኮንታክት ካረጋችሁኝ የምትፈልጉት ያህል አጥጋቢ መረጃ በሊንክ መልክ አጎርሳችኋለሁ። ከእንደዚህ አይነት ነገር የምትገላገሉ መስሎ ከተሰማችሁ። ስለዚህ ወገኖች በዚህ ጉዳይ ህይወታችሁን ከምታጡ የካንሰር በሽተኛም ከምትሆኑ ምክንያቱም እያንዳንዱ እዛ ላይ የተገለጡት ሲምፕተሞች ወይንም ምልክቶች በእውን እናንተ ያበሻ ሴቶች ላይ ወይንም ዊግ የምታደርጉ ሴቶች ላይ ይታያል። ለምሳሌ የባህሪ መቀያየር ሲባል በጣም ሊደነገጥኩት እስኪ ውስጣችሁን ተመልከቱ። እውን በ24 ሰዓት 7 ቀን ውስጥ አንድ አይነት ባህሪ ይዛችሁ ነው የምትሉትና የምታሩት የኛ እህቶች? አይ ዶንት ቲንክ ሶ አይመስለኝም። ብዙዎቻችሁን ስታዘብ እንደ እስስት ይቀያይራችኋል። አንዳንዴ ጥሩ ትሆናላችሁ፣ አንዳንዴ ትናደዳላችሁ፣ አንዳንዴ ሆድ ይብሳችኋል፣ አንዳንዴ ታለቅሳላችሁ። ዞሮ ዞሮ በኑሮ ውድነት ታሳበባላችሁ እንጂ ምናልባት መነሻው ይሄ ሊድ የሚባለው ኬሚካልም ሊሆን ይችላል። ብዙዎቻችሁ ዊግ የምትጎትቱ በሙሉ ምክንያቱም በዋነኝነት ከተገለጹት ምልክቶች ውስጥ አንዱ ይሄ ነው። ሌላው ደግሞ የአይምሮ ዘገምተኛ የሆኑ ልጆችን መውለድ
ምክንያቱም አሁን አንዳንዴ አባይ ቲቪ ላይ ስመለከት በና ከህፃን የሆኑ 15 16 ዊግ ወደ ሀገራችን ከገባ ቢያንስ 40 ዓመት ያልፈዋል። ስለዚህ ያንን ዊግ አድርጋችሁ ልጆቻችሁን በምታጠቡበት ጊዜ ባለው የቦዲ ኮንታክት ከናንተ ከልጆቻችሁ ጸጉር ጋር መቼም ሁላችሁም ይሄን ዊግ አድርጋችሁ የምትዞሩ ትበዛላችሁ። ይሄ ነገር ግን እውነት ነው ማለት ነው እላለሁ። ምክንያቱም እነሱ የሚሰጡን ምልክትና እኛ ባህሪ ላይ የሚታየው ነገር በፍጹም አንድ ነው። ምንም ልዩነት የለውም። አሁን ለምሳሌ ተመልከቱ እስኪ አሁን ያሉት ወጣቶቻችን እስኪ አባይ ሚዲያ ላይ ተመልከቷቸው። የሚጠየቀውን ጥያቄ 1 ሲደመር 1 2 ብሎ ለመመለስ ወይ ራሳቸውን ያማቸዋል ወይንም ቤዚክ የሆኑ መሰረታዊ ጀነራል ኖሌጅ የምንለው ወይንም ጠቅላላ እውቀት የምንለውን ነገር ስተው ይገኛሉ። ተረዳዳን? ስለዚህ ወገኖቼ እባካችሁ ከእንቅልፋችን እንንቃ። በተለይ ሰው ሲነግረን እንስማ። አሁን ብዙዎቻችሁ ደጋግሜ የምላችሁ ነገር አለ። ማወቅ አትፈልጉም፣ ማንበብ አትፈልጉም። ምንድነው የምትፈልጉት? በሆነ አጋጣሚ ገንዘብ ይምጣ፣ ያንን ገንዘብ እየሄዱ ቡቲክ ስፔንድ እያደረጉ ያንን ገንዘብ እየሄዱ ጸጉር ቤት ስፔንድ እያደረጉ ተኳኩሎ አዲስ አበባን ማዶልደም። በቃ ያ ነው ብትችሉ ማለት ነው፣ አልተቻለም እንጂ። ስለዚህ ብዙዎቻችን ለምን እንደሆነ አላቅም ገነት መግባት እንፈልጋለን፣ መሞት አንፈልግም። ስራ መስራት አንፈልግም፣ ግን ገንዘብ እንፈልጋለን። እንዲህ አይነት ነገር አለ። ብዙዎቻችሁ አንዳንዶቻችሁ ምን ይደረግ እድሉማ ቢኖር ማን ያጣ ልትሉ ትችሉ ይሆናል። በዛው ልክ ደግሞ እንደ ሀገር ራሱ በባለስልጣን ደረጃን ብለን ብናስብ ለብዙዎች ስራ መፍጠር እየቻለ ስራን በማጓተት አገር የሚገለው በዚህ አስተሳሰባችን ምክንያት ነው። ሲወርድ ሲዋረድ የመጣ ነው፣ ዛሬ የተፈጠረ አይደለም። ስለዚህ ወገኖቼ እባካችሁ ለመለወጥ ራሳችሁን አዘጋጁ። በአይምሮ ራሱ መለወጥ የጋራ ሲሆን ከፍተኛ ለውጥ ያመጣል። ስለዚህ በተቻላችሁ አቅም የሚደረገውን ሁሉ ከተፈጥሮ አትውጡ። ሁኔታ ነው ብላችሁ ከተፈጥሮ ካልወጣችሁ አይምሯችሁ ጤነኛማ ይሆናል። ይሄ እንደዚህ በየጊዜው የምትቀያየሩትም ነገር ይቀራል እና ያለ ማለት ነው። አስቡበት። በቃ ምንም ነገር አታርጉ። እግዚአብሔር የሰጣችሁን ብቻ አጊጡበት ለማለት ነው። ጨርሻለሁ።